ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ይሄ እንደምታዩት ቺክን ነው። የዶሮ ማለት ነው። መላላጫ ይባላል እንግዲህ በአማርኛ። የእሱን ነው የምሰራው። አብራችሁን ቆዩ። ከጠቀማችሁ እንጆ ያደርጉትኝ። እንደምታዩት ከሳህኑ አውጥቻለሁ ማለት ነው። አሁን ይሄ ተልጭ ነው፣ በረዶ ማለት ነው። ይሄንን በስሱ እናሳሰዋለን ማለት ነው። አንዱ ቢያንስ 2 ይሆናል። ትንሽ ተልጩ ለቀቅ ያድርግና ተመልሰን እንገናኛለን። ውሃ አረግበታለሁ ተልጩ እንዲለቅ ማለት ነው። ከዛ ተመልሰን እንገናኛለን። ዶሮውን ስጋ ስናጥብ ካጠባችሁ፣ አንዳንዶቹ በህል ያጥባሉ። እኔ ግን በጨውና በላይሞን ብቻ ነው ማጥበው ማለት ነው። በህል ሳጥበው ምንድነው የሚለኝ ጣዕሙ ጨርቅ ጨርቅ ነው የሚለኝ። ስለዚህ አልወደውም ማለት ነው። ስለዚህ ጨውና ላይሞን አድርጌያለሁ። እንደዛ አድርጌ ለ20 ደቂቃ አቆየውና ከዛ አጥቧለሁ ማለት ነው። አብራችሁን ቆዩ። በነገራችን ላይ በስሱ ቆርጬዋለሁ። እንደምታዩት አያችሁት? እንደዚህ በስሱ አንዱን ከ3 ከ2 አድርጌ ማለት ነው። እንደዚህ ነው የምፈልገው። እናንተ በምፈልጉት ማቁረጥ ትችላላችሁ በሚመቸው። እንደምታዩት ዶሮአችን አጥበነው በዚህ መልክ ጽድት ብሏል ማለት ነው። አያችሁት? አስተጣጠብ እንደዚህ ነው። ከዛ በመቀጠል የምጠቀማቸው ግብአቶች እነዚህ ናቸው። ብላክ ፔፐር፣ ከሙን ማለቴ ፍልፍል አስዋት፣ ከሙን፣ ጨው፣ ቱም፣ ሌሞን አስዋት፣ ዝንጅብል፣ ሄል ናቸው። እነሱ ነው የምጠቀመው ማለት ነው። ከአንድ ላይ ሚክስ እናደርገዋለን። እንደምታዩት እንቁላል፣ ትንሽዬ ላይሞን፣ ከዛ ኦይል ዘይቱን ወይንም አዋህደ ነው። ተመልሰን እንገናኛለን። እንደምታዩት መሽሩም አለኝ። አጥቤው ከትፌው ተመልሰን እንገናኛለን ማለት ነው። አይታጠብም፣ ይወለወላል። ግን እኔ ግን አጥባለሁ። ሳላጥብ አልጠቀምም። ለምን? እነዚህ ሁሉ አፈር ነው እንደምታዩት። ግን ምግብ የሚሰሩት ሰዎች ደግሞ ምንድን ነው የሚያደርጉት? እነዚህ ሸፎቹ ወልውለው ስርት ነው የሚያደርጉት። እኔ ግን እንደዛ አልፈልግም። ጠርገው ማለት ነው፣ ወልውለው ጠርገው። ስለዚህ እኔ ደግሞ አጥበዋለሁ ማለት ነው። አጥቤው ተመልሰን እንገናኝ። በዚህ መልክ ቆረጥኩት መሽሩሙን ማለት ነው። ከዛ ይሄንን ልጥበስና መልሰን እንገናኛለን ማለት ነው። እንደምታዩት መጥበሻ አጥጃለሁ። ዘይቱን ያረኩት ማለት ነው። ከበሰለ በኋላ ወጣና እኛ ላይ ደረድረዋለሁ ማለት ነው። ከዚህ ለአሁን የከተፍኩትን መሽሩም አደርግበታለሁ። ከዛ የራሱ ውሃ አለው የመሽሩሙ ማለት ነው። መጠጥ እስከሚያደርገው ድረስ እንደዚህ አዘጋጅተዋለሁ ማለት ነው። ተመልሰን እንገናኛለን።
ከዛ በመቀጠል ማጂ አለኝ ማለት ነው። ይሄን ማጂ ፓውደር እጠቀማለሁ። ከሌላችሁ ዶቄት መጠቀም ትችላላችሁ። አንድ ማንኪያ እጠቀማለሁ። ስላልሞላ አንድ ማንኪያ ትንሽ ጨምርበት። ከዛ በመቀጠል ውሃ ጨምራለሁ። በቆንጆ ሁኔታ መስሎኝ ደርሶልኛ። ከዛ ክሬም ክሬም እናደርጋለን። ይቀብታ አንዳንድ ጊዜ የማይሰራ ሰው አይሳሳትም፣ የሚሰራ ሰው ነው የሚሳሳተው። ከዛ በመቀጠል ቅድም ያቀላቀልኩትን ማጂ አረግበታለሁ። ከዛ በመቀጠል ቡክ አለኝ። ቡክ አረግበታለሁ። አንድ ማንኪያ ካላችሁ ጣም አድርጉበት። አንድ ማንኪያ አረጋለሁ። ከዛ ብላክ ፔፐር አረግበታለሁ። ኢናፍ ይህን ይመስላል ክሬማችን። በዚህ አዘጋጀ ነው። አያችሁት? እንደዚህ ከበሰለልኝ በኋላ አንስቼ እዚህ ላይ አረገዋለሁ ማለት ነው። ከዛ ኦቨን ውስጥ አስገባዋለሁ ማለት ነው። ከተመቻችሁ እንጆይ አድርጉት። ከመሽሩም ጋር ነው እንደዚህ ያደረኩት ማለት ነው። ለብቻው ሰርቼ ዩቲዩብ ላይ አለ። እንጆይ አድርጉት። ኦቨን ውስጥ ይብሰልና ደግሞ መጨረሻ ላይ ፋይናል ሉክ ማሳያችሁ ይሆናል። አብራችሁ ቆዩ። አያችሁት? እንደምታዩት በዚህ መልክ በስሎልኛል ማለት ነው። አሁን ከፈለግ በሩዝ እንበላለን፣ ከፈለግን በምንፈልገው አይነት አድርገን በአትክልት መብላት እንችላለን። ያው ማሳያችሁ ይሆናል። አብራችሁ ቆዩ። ውድ ተመልካቾቼ በዚህ መልክ ጨርሻለሁ። ከዛ ያው እንግዲህ እንደምታዩት ይህን ይመስላል። ከዛ ከሰላጣ ጋር ነው እራቴን የምበላው። እንግዲህ እናንተ ከሩዝ ጋር ከተለያየ ነገር ጋር አድርጋችሁ መብላት ትችላላችሁ። ለእኔ በዚህ መልክ ነው የምበላው። በጣም